በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። እንደምን ዋላችሁ? እንደምን አረፈዳችሁ? የኃያሉ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የጻድቃን ሰማዕታት ወዳጆች በያላችሁበት እግዚአብሔር ሰላማችሁን ያብዛላችሁ እያልኩኝ በዛሬው ዝግጅቴ ይዤላችሁ የቀረብኩት ስለ አብይ ጾም ነው። አብይን ጾም ደግሞ አባታችን ቅዱስ ያሬድ በ8 ሳምንታት ከፋፍሏቸዋል። ወደ ዋናው ቪዲዮ ወደ ትምህርታችን ከመግባታችን በፊት እባካችሁን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ላይክ እያረጋችሁ ሼር እያረጋችሁ ቤተሰብ እንድትሆኑን በአክብሮት በድንግል ማርያም ስም በቅዱሳኑ ስም እጋብዛችኋለሁኝ። ወደ ቪዲዮ። የመጀመሪያው የጾሙ ሳምንት ደግሞ ዘወረደ ይባላል ወይም ጾመ ሕርቃን ይባላል። ምዕመናን በዚህ ጾም ውስጥ የመጀመሪያው ሳምንት ምዕመናን ለጾሙ የሚዘጋጁበት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ከሰማይ ለሰው ልጆች መወለዱን የሚዘከርበት የሚነገርበት ዕለት ነው። ሁለተኛው ሳምንት ደግሞ ቅድስት በመባል ይታወቃል። በዚህ ሳምንት ውስጥ ያሉት ዕለታት ደግሞ ጾመ ኢየሱስ ይባላሉ። በዚህ ዕለት ደግሞ የሚነገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ መግባቱን ነው። የጾሙ ደግሞ ሶስተኛው ሳምንት ምኩራብ ይባላል። በምኩራብ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ አይሁድ ተገኝቷል። በዚህ ዕለት ደግሞ ለታሰሩት ነፃነትን፣ ለሞቱት ሕይወትን፣ ለድሆች ወንጌልን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰብኮበታል፣ አስተምሮበታል። አራተኛው ሳምንት ደግሞ ምጻጉዕ በመባል ይታወቃል። ይህን ዕለት ደግሞ ምጻጉዕ የሚለውን ስያሜ የሰጠው የቤተ ክርስቲያናችን አባት ቅዱስ ያሬድ ነው። በዚህ ዕለት ደግሞ በሽተኞች ስለማዳኑ፣ ታምራትን ስለማድረጉ፣ ጎባጦችን ስለማቅናቱ፣ ለምጻሞችን ስለማንጻቱ የሚነገርበት ዕለት ነው። ቀጣዮቹን ሳምንታት ይዤላችሁ እንድቀርብ እኔም ሰፋ ያለ ዝግጅቶችን እንድዘጋጅበት ሰብስክራይብ እያረጋችሁ ላይክ እያረጋችሁ ሼር እያረጋችሁ ቤተሰብ እንድትሆኑን በልዑል እግዚአብሔር ስም እጠይቃችኋለሁ። ወስብሐት ለእግዚአብሔር።